ይሄ አበባ የተፈራረሸው እንደዚህ ፏፏፏፏ ያደረግከው ብሩኬ እውነት ለቡቹችዬ ነው ወይስ ደግሞ ለሀይሚ ነው? ለማን ነው? ለሀይሚ ነው እንዳያበው። ግን እኮ ቡቹ ነበረች ስትንከባለልበት የነበረው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ። እንግዲህ ሀይሚና ብሩኬ ከች ብለዋል። ለማንኛውም ይሄን ቪዲዮ ላይክ እያደረጋችሁ ይሄን ቪዲዮ የምታየው በሙሉ ማለት ነው ያው ቻናሉ እንዳይወድቅ በማለት ነው እንደዚህ አንዳንዴ ብቅ የሚለው እንጂ እንደነገርኳችሁ ነው። ትክክል አይደለም፣ ገና አልተስተካከለም ቻናሌ ማለት ነው። ቤተሰቦች ግን ደግሞ ከጠፋው ጭራሹኑ ያው ይረሳልና ለዛ ነው። እና ላይክ በማድረግ አበረታቱኝ፣ ተባበሩኝ። እንግዲህ ሀይሚዬ ያው ሰርፕራይዝ ተደርጋለች በቦቾቹ። ሀይሚዬ ውሻ አትወድም። አየዋት ፊቷ ላይ የሆነ እንዴት ነው ስሜቷ ልክ አይደለም። ውሻ አትወድም። ግን ያው ለብሩኬ ብላ መልመዷ የማይቀር ነገር ነው። እኔም ውሻ አልወድም። ውሻ ትወዳላችሁ ቤተሰብ? ያው ሁሉም ሰው አንድ አይደለም። የሚወዳለ እንስሳ የማይወዳለ። እኔ ድመትም ውሻም ትንሽ እንደ ውሻ ይሻለኛል እንጂ ድመት ፈጽሞ እና ሀይሚ ደግሞ አሁን ላይ ማለት ነው ጥንቸሎቹ አላት። ሲቀጥል ደግሞ አሁን ገና 4 ልጆች ልትወልድ ነው። ገና እንስሳ በማሳደግ እኮ ደከመች ሀይሚዬ፣ ደከመች እኮ። ኧረ ሀይሚዬ 4 ልጆችን ወልጅና እናቴ ልጅሽን አሳድጊ። የምሬ ነው፣ ልጅሽን አሳድጊ። አሁን ቡቹ እንግዲህ ብዙ ነገር ነው የሚያስፈልጋት። ማጠብ አለ በየጊዜው ምናምን እንደዚህ። እንዴት ነው ጭራሽ ልታጥብ ነው? ወይኔ ጉዴ! አትወድም ግን ውሻ ልታጥብ ነው። ግን ደግሞ ውሻዋ ደስ ትላለች፣ የእውነት ደስ ትላለች። እና እንግዲህ እኔ ዛሬ የታየኝ ማለት ነው ደስ ይል ቆንጆ ስጦታ ነው። ያው እኛ በእኛ ሀገር እንደዚህ አይነት ስጦታ አልተለመደም እንጂ አሁን በውጭ ሀገር ማለት ነው ፍቅረኛሞቻቸው ሲያመጡላቸው የፈጣሪ ያለ እናንተ ጮቤ እኮ ነው የሚረግጡት። ማርያም እንምላችሁ የሚያለቅሱ ሁሉ አሉ የውሻ ስጦታ ሲሰጣቸው። ይገርማቸዋል። በጣም ነው የሚወዱት በውጭ ሀገር ያሉ ሰዎች። ከኛ ደግሞ ያው እንደ ስላልተለመደ ነው ውዶች። እና ስጦታ በጣም ቆንጆ ስጦታ ነው። አይናቅም ስጦታ ማለት ነው። ሀይሚ ያው ስለማትወድ ነው ትንሽ እንትን ያላት። እና ሌላኛው እንግዲህ ፍቅራቸው ነው እንትን ያለኝ። እናንተ ፍቅር ግን ይመቸው፣ የምሬን ነው። አንዴ ያቦጣቦጣቸዋል፣ አንዴ ያስታርቃቸዋል። አቤት ፍቅር የስራን ይስጥ። የእውነት እንደ ፍቅር እኮ ኃይለኛ ዜጋ የለም። ዜጋ ነው እንደ ፍቅር ግን ዜጋ ላልኩም እኔ ደግሞ እንደ ፍቅር እኮ ኃይለኛ ነገር የለም። የምሬንም ሲያጣላችሁም በዛው ልክ ነው የሚያደባልቃችሁ፣ ሲያፋቅራችሁም ደግሞ በቃ አንድ ላይ ያደማምራችኋል፣ ያጣምራችኋል። እና የእውነት እኔ ደስ ስላየዋችሁ ደስ ብሎኛል። ሀይሚና ብሩኬ እንግዲህ ያው ብሩኬም ብዙ ነገር እየተናገረ ነበረ ማለት ነው። የኔ ነው ብላችሁ እንኳን ያን ሰው የሆነ ነገር አትናገሩ ብሏል። እውነት ነው። አሁን ብዙ ጊዜ ምንጊዜም የኔ ነው ይሄ ሰው የትም አይሄድም ብላችሁ ተደጋጋሚ ስህተት የምትሰሩ ከሆነ ልክ እንደ ሀይሚ ማለት ነው ላጤላል ጥሏችሁ ማለት ነው። እና ብሩኬ እንግዲህ ብዙ ነገሮችን የተማረ ይመስለኛል። ከሀይሚም ራሱ አንዳንድ የሚደብቃቸውን ነገሮች በጭራሽ ከዚህ በኋላ ተምሬበታለሁ። ሁሉንም ነገር ለመወዳት ለፍቅሬ ለሚስቴ እያማከርኩ ነው የማደርገው እና እናንተም እንዳትሸወዱ እያለ ምክርም ሰጥቷል ባለፈው ቪዲዮ ላይ ማለት ነው። ብቻ ደስ የሚል ሙድ አለው አሁን ላይ። እንግዲህ ሰላማችሁን ፈጣሪ ያብዛላችሁ። ያው ሲቀጥል ደግሞ ብሩኬ ከእንትን ጋር ከማን ነበር ከፍፄ ጋር የሰራው ቪዲዮ ማለት ነው። ቤተሰቦቼ እኔ አሁን ግራ የገባኝ ነገር ማለት ነው ሀሰንም ፍፄም ምናልባት በሰዓቱ ትክክል ላይሆኑ ይችላሉ። ግን አሁን የፍፄና የሀሰንን ስህተት በጭራሽ ሊገናኝ አይችልም። ፍፄ ማለት ሀይሚን የሚጠላ ሰው አይደለም እኮ። የእውነቴን ነው የምላችሁ። ማለት ሀይሚና ብሩኬ በጭራሽ እንዲለያዩ አይፈልግም። አሁን የፍፄ ችግር እኔ እንደ ችግር ሁኝም ካወራሁት የታየኝ ምንድን ነው፣ ባለፈው ብሩኬ በሌለበት ፎቶውን አውርጄ ወስጄ ሰጣታለሁ ያለውና ያቺ አብሳላት የምትባለውን አምጥቶ ከብሩኬ ጋር ወይን ምናምን ገዝቶ ያመጣ ቀን ያችን አሰሰቱ ብዬ የማስበው እንጂ ማለት ነው። የምሬን ነው የምላችሁ። ፍፄ ማለት ሀይሚና ብሩኬን በጭራሽ መለያየት የሚፈልግ ሰው አይደለም። ብዙ ጊዜ ሲል የነበረው ከብሩኬ ጎን ሆኖ እኮ ሀይሚን እየጠላ አይደለም እኮ። ብሩኬን ተረዱት፣ ብሩኬ ያለ ምክንያት እንደዚህ አያደርግም እያለ ነበር ሲከራከር የነበረው እኮ አይደል እንዴ? ታዲያ ፍፄ ጥፋቱ ምንድን ነው? እኔ ጥፋቱ እየታየኝ አይደለም። በእርግጥ ያ ፎቶውን በማውረዱ እኔም ጥፋተኛ ነኝ ብየዋለሁ። ትክክል አይደለም ፎቶውን ማውረዱ። ምክንያቱም ሀይሚ ሄደች ማለት እርቅ የለም ማለት አይደለም። ይኸው ተመልሰው ታርቀው አንድ ሆኑ እኮ እጅና ጓንት ሆኑ። እና እንደዚህ ሆነ ወጣ ያለ ነገሮችን ያለ ማድረግ እንጂ እኔ ከብሩኬ ጋር መሆኑ እኔ ስህተት ነው ብዬ አላስብም፣ እውነት ለመናገር ማለት ነው።
የሀሰን ደግሞ ድብን ያለ በቃ ሁለቱንም ለመለያየት ቆርጦ የተነሳ ሰው ነው እና ያማለ ይሄ ግን ከዚህ ትማሩበታላችሁ ብዬ ተስፋ አደርጋለሁ። በዳር ያላችሁ ሰዎች ሀሰንን ብትሆን ያው እኔ እናንተን ደስ እንዲላችሁ ነው ወይ ከብሩክ የምለይ እያለ ነበር ሀሰንም ማለት ነው። በእኔ የሚናደድ ሰው ሞኝ ነው ብሏል። እውነት ለመናገር እሱ እኮ እናቴ ሰውን ማቃጠል ነው የሚወደው። በጣም ነው ያናደድከን ሀሰን። እኔ በበኩሌ በጣም ነበር ስናደድ የነበረው ብሩኬን የሚናገረው ነገር ምናምን እና እውነት ነው በሀሰን የምናደድ ራስን ጨጓራ መላጥ ነው ብዬ ነው የማስበው። እሱ እንደሆነ አሁን ነገ ብሩኬን ሄዶ ይቅርታ ይላል ወይም ደግሞ እና ሀሰንን ብትሆን ያው ዙሮ መታረቅ እንዳለን እያሰብክ ነው ማድረግ ያለብህ። ጠቅለል ብለህ የማይሆን ነገር ስትናገር ስለነበረ ነው እንጂ እርስ በርሳችሁ የምትለያዩ ሰዎች ናችሁ ብዬ እኔ አላምንም። ግን ደግሞ ያው የሰው ልጅ በሚያደርገው ነገር ሊገመት የሚችለው በሚያደርገው ነገር ነው ሊጠላም ሊወደድም የሚችለው ማለት ነው የምችለው እና ሀይሚና ብሩኬ ያው ከዚህ በኋላ የእናንተ ነው ዋናው ነገር። እናንተ እጅ ለእጅ ከተያያዛችሁ በእናንተ መካከል ማንም ገብቶ ሊዘባርቅም አይችልም። ማንም ገብቶ ሊያቦካም አይችልም። ለሰው መንገድ የምትከፍቱለት እናንተ ናችሁ። እናንተ መንገዱን ከዘጋችሁ ማንም ሆነ ማንም ወላ ጓደኛ የቅርብ የሚሆን የሩቅ ማንም ሊገባባችሁ አይችልም እና እንግዲህ ፍቅራችሁን አጽኑ። ያው ከዚህ ሁሉ መካከል እኮ ያው ትክክለኛ ጸብም የለም እውነቱን ለመናገር ማለት ነው። ማለት አለ አይደለ ለኛ ይመስለናል እንጂ ማለት ነው። አሁን አንዳንዴ በትክክለኛ ላይፍ ስታዩት ፍቅረኛሞች ይጣላሉ፣ ባልና ሚስት ይጣላሉ። ነገር ግን ይሄ እንደዚህ የተንዛዛ ነገር እኮ በትክክለኛ ላይፋችን የለም አይደለ? ለምሳሌ ከፍቅረኛችን ጋር የምጣላ ከሆነ በትክክለኛ ላይፍ ማለት ነው ተጣላን አለቀ። መለየት ካለብን በአንድ ቀን ልንለያይ እንችላለን እንጂ ነገ ከነገ ወዲያ እየተቀጣጠረን ምናምን ጊዜ እናራዝምም አይደለ? ስለዚህ ዩቲዩብ ላይ ደግሞ የዩቲዩብ ጸብና ሪያሊቲ የሆነ ጸብ በጣም ይለያያል። የዩቲዩብ ጸብ ሲነሳ አንድ ሰው ጸብ ካስነሳ ያንን ጸብ ወደ ቢዝነስ ይቀይሩታል ዩቲዩበሮች ማለት ነው። እና አሁን ሀይሚና ብሩኬ ትንሽዬ ግጭት ይጀምራል። ከዛ ግን የሆነ እውነት አስመስለውት ብዙ ጊዜ ይሄዳሉ፣ ብዙ ጊዜ ቪዲዮ ይሰራበታል ማለት ነው። እና እንደዚህ እያለ ነው ስራው የሚቀጥለው ልላችሁ ፈልጌ ነው ማለት ነው። እና የሀይሚ መሄድ መምጣት ከባድ ነው። አሁን የሆነ ሀገር ሄደች በድንገት መምጣቷ ራሱ ብቻ ምንም የሚሆነው ቤተሰቦች ብሩኬን ባለፈው ራሱ ማለት ነው የሚሰሩት ነገር ድራማ እንደሆነ እኮ በራሱ ነግሯል። ቡቡዬ እኮ አንደበተ እንዴት ነው አይዝም። ገብቷቸዋል። አሁን ሀይሚን ፕራንክ ለማድረግ ሲፈልግ ራሱ አይደለም ሰርፕራይዝ ለማድረግ ሲፈልግ ከዛው ላይ ቡጭ አድርጎ ነው የሚነግራት እና የሁሉ ድብልቅልቅ ያለ ጸብ ሲነሳ ያሁሉ ግን ጸብ እንዳልሆነ ባለፈው ተናገር። አመልጦታል ብሩኬ ማለት ነው። እና ለማለት የፈለኩትን ተረድታችሁኛል ብዬ አስባለሁ። ሁሉም ጭቅጭቆች የእውነተኛ ጸብ ናቸው ማለት አይደለም። ስለሚያጋንኑት ነገሮችን አጋነው ለኛ ስለሚያመጡት እንጂ እና ሀይሚ ብሩኬ ፍቅር እስከ መቃብር ያድርግላችሁ። እንደዚህ ስትሆኑ ነው የሚያምርባችሁ። ስትጨቃጨቁ በጣም የሚያስጠላ ሙድ አለው። ቤተሰብ ይረባብሻል። የምር ማለት ይከፋፈላል። አሁን የጨረቃ ፋሚሊ አንዱ ከብሩኬ አንዱ ከሀይሚ ይሆንና በቃ ሁሉም ይጋጫሉ ጭቅጭቅ ሲፈጠር ማለት ነው። እና እንግዲህ አሁን ላይ ያላችሁበት ሙድ ደስ ይላል። እኔ ዛሬ ስላየዋቸው እንደዚህ በጣም ደስ ብሎኛል። ትናንትም ደግሞ ላይቭ ገብተው ነበረ። የትናንቱማ እኮ በጣም ነው ያበሳጫቸው። እውነት እንዴ እያወሩ እንደዚህ እንቅ በቃላ እንቅ እያረገ እየያዛቸው ነበረ። ኔትወርኩ ደግሞ ለእልክ ብሎ እኮ እንዴት እንደሚያምሩ ነበር። ቆንጅት ብሎ ነበር የመጡት ሲያምሩ የኔ ቆንጅዮች። እና ግን ምን ዋጋ አለው ተጸናወታቸው። ኔትወርኩ አስቸገራቸው። ከዛም በኋላ ያው ብዙም እንትን አላሉ ማለት ነው።